በቤተክርስቲያን ሰባት ሚስጥራት አሉ ግን ሚስጥር እየተባሉ ይነገራሉ ሚስጥር ማለት ድብቅ አይደለ እውነት ነው በጣም ጥሩ ጥያቄ ነው እነዚህ በቤተክርስቲያን የእግዚአብሔርን ጸጋ ወይም ሀብታተ ቤተክርስቲያን ይባላሉ በሌላ ስያሜያቸው የእግዚአብሔርን ጸጋ የምናገኝባቸው የእግዚአብሔር ስጦታዎች ናቸው ሰባቱ ሚስጥራተ ቤተክርስቲያን የተባሉት ለምንድን ነው ምስጢር የተባሉት ምስጢር እኮ ድብቅ ነገር ነው ምስጢርነታቸው ምንድነው መሰለኝ ጥያቄ አይደል በጣም ጥሩ ነው እኔ ብዙን ትርጉም ልተውና ለአስፈላጊና ላንተ ቅርብ የሆኑትን ነገሮች ልንገር ይኸውልህ በምስጢራተ ቤተክርስቲያን ውስጥ ባሉት በእነዚህ ጸጋዎች ከእግዚአብሔር የምናገኛቸው ስጦታዎች አሉ ጸጋ ማለት ስጦታ ማለት ነው እግዚአብሔር የሚሰጠን ጸጋ አለ ለምሳሌ የመጀመሪያው ከሚስጥራተ ቤተክርስቲያን አንዱ ሚስጥረ ጥምቀት ነው ሚስጥረ ጥምቀት ወይ መጠመቅ ከእግዚአብሔር ልጅነትን የምናገኝበት እግዚአብሔር አባታችን እኛ ደግሞ ልጆች የምንሆንበት የዘላለም መንግስት መግቢያ በራችን ነው ምስጢረ ጥምቀት ግልጽ ነው አሁን ጥምቀት እንግዲህ ተመልከት ምሳሌ ነው አንዱን የወሰድኩት አንድ ህፃን ልጅ ወንድ ልጅ ከሆነ በ40 ቀኑ ሴት ልጅ ከሆነ በ80 ቀኑ የእግዚአብሔርን ልጅነት ለማግኘት ይጠመቃል ህፃን ልጅ አይደለም አንተ እንደተጠመቀው ማለት ነው በውሃ ውስጥ በካህኑ አማካኝነት በእግዚአብሔር አገልጋይ በቄሱ አማካኝነት በካህኑ ያ ህፃን ልጅ በውሃ ውስጥ 3 ጊዜ ብቅ ጥልቅ ሲል ይታያል አይታይም ታስታውሳለህ ያንተ የህፃንነት ስትጠመቅ ፎቶ ትዝ ይላል ትዝ አይልም የተጠመቀበት ፎቶ አሁን ያ ውሃ ቅዱስ የሆነ ውሃ ስትጠመቅ በአይን ይታያል አይታይም ውሃው ስትጠመቅ ይታያል አይታይም ውሃው ይታያል አይደል በሚታየው ውሃ ውስጥ የማይታየውን የእግዚአብሔርን ልጅነት እናገኛለን ስትጠመቅ ይታያል አይደል የእግዚአብሔርን ልጅነት ስታገኝ ግን አይታይም እሱ ረቂቅ ነው አይደል እሱ ነው ምስጢራተ ቤተክርስቲያን ያሰኘው በሚታየው አገልግሎት በውሃ መነከር በሚታየው አገልግሎት በመቁረብ በሚታየው አገልግሎት በቅባ ሜሮን በመቀባት እነዚህ ጸጋዎች ሲሰጡ ይታያሉ በአይን አይደል የእግዚአብሔር ልጅነት ሲታይ ግን በአይናችን አይታይም ግልጽ ነው ስለዚህ ምን ይላሉ አባቶቻችን በሚታይ አገልግሎት የማይታይ ጸጋ ስለምናገኝባቸው ምን ተብለዋል ምስጢር ተብለዋል ገብቷል ግልጽ ነው አንዱ ይሄ ነው ሁለተኛውን ደግሞ ለጨምርልህና ላብቅ ምስጢር የሚባል ነገር ለሁሉም የሚነገር ነው ይኸውልህ ምስጢር የሚባል ነገር እኮ በጣም በተወሰኑና ቅርብ በሆኑ ሰዎች ወይም ወዳጆች መካከል ተደብቆ የሚቆይ ነው ቅድም አንተ ለሁሉም አይነገር ማለት ነው አይደል ምስጢር አይደል ለሁሉም አይነገር ስለዚህ ምስጢራተ ቤተክርስቲያን እግዚአብሔርን ላመነ አይደል መንግስተ ሰማያትን ተስፋ ላደረገን ለኛ ለሱ ወገኖች ለሆን ለቅርብ ወዳጆቹና ልጆቹ የሚሰጥ ጸጋ በመሆኑ ምስጢራተ ቤተክርስቲያን ይባላሉ ግልጽ ነው ለሁሉም አይሆን ስለሆነ ግልጽ ነው ከብዙ በጥቂቱ ሁለቱ ለዚህ ክፍለ ጊዜ ላንተ በቂ መልስ ነው ብዬ አስባለሁ ግልጽ ነው አንዬ እግዚአብሔር ይስጥልኝ ገብቷል ግን በደንብ ዘድንግልሽ ያስገብቷል እሰይ
እኛንና እናንተን ወላጆች እኩል አድርጎ ነው የሚያየን? እውነት ነው። እግዚአብሔር የፈጠረውን ፍጥረት ሁሉ ለማንም ሳያደላ ፍጥረቱን ሁሉ በእኩል አይን ነው እግዚአብሔር የሚያየው። በመጽሐፍ ቅዱሳችን ላይ እግዚአብሔር ፊት አይቶ እንደማያዳላ ይናገራል። ሁላችንንም እኩል ነው የሚያየን፣ እኩል ነው የሚያስተዳድረን። ነገር ግን በወላጆችና በልጆች መካከል ሲሆን ግን ከኛ የሚጠብቀውና ከልጆች የሚጠብቀው ግን ይለያያል አይደለም? ለምሳሌ እኛን ወላጆች የእግዚአብሔር ቃል ምን ይላል መሰለ? ልጆች የእግዚአብሔር ስጦታዎች ናቸው ይላል። ስለዚህ እኛን ወላጆች የሚያየው እናንተን ልጆችን ስጦታ ሰጥቶን ይሄንን ስጦታ አደራውን የተቀበል ኃላፊነት ያለን ሞግዚቶች አድርጎ ነው። እኩል ነው የሚያየን። ግን ከኛ የሚጠብቀው ኃላፊነት አለ፣ ከናንተ የሚጠብቀው ደግሞ ኃላፊነት አለ። ስለዚህ ከናንተ ኃላፊነት ይልቅ የኛ ኃላፊነት ከባድ ነው። ምክንያቱም ልጅህን በሚሄድበት መንገድ ምራው ይላል እግዚአብሔር ቃል። ስለዚህ ከልጆች ይልቅ በወላጆች ላይ ብርቱ ኃላፊነት አለ። ሃይማኖት አሳውቀናችሁ፣ ከእግዚአብሔር አስተዋውቀናችሁ፣ ጽድቅን አለማምደናችሁ መንግስተ ሰማያት እንድናስገባችሁ ነው እግዚአብሔር ለኛ አደራ ይሰጣል። እንደ ሞግዚት ነው እናንተን ለኛ አደራ ይሰጣል። ስለዚህ በሰጠን የሥራ ድርሻ ከኛና ከናንተ የሚጠብቀው እግዚአብሔር ይለያያል። ግልጽ ነው። እግዚአብሔር ግን የናንተም የኛም የልጆችም የወላጆችም አባት በመሆኑ ግን እኛንም እናንተንም እኩል ነው የሚያየው። ግልጽ ነው። አንዬ ገብቶሃል? ፍጥረታትን ቅድም ለዘድንግል ስነግረው እንደሰማው ፍጥረትን በመመገብ ፍጥረትን በማስተዳደር እግዚአብሔር ዓለምን ሁሉ በእኩል ነው የሚያየው። ግልጽ ነው። ለልጆቹ ላመኑት ደግሞ የበለጠ እግዚአብሔር ቅርብ ነው። እግዚአብሔር የሰው ፊትን አይቶ አያደላ። እግዚአብሔር እሺ፣ በጣም ጥሩ። አባባዬ በጣም ብዙ መላእክት አሉ። ሁሉም መላእክት እያንዳንዳቸው ስራ አላቸው? በጣም ጥሩ ጥያቄ ነው። እውነት ነው። በጣም ብዙ መላእክት ነው ያሉት። ግን ደግሞ እግዚአብሔር ለሁሉም መላእክት ስራ አላቸው። ያለ ስራ የተፈጠረ ፍጥረት የለም። ሰውና መላእክት የተፈጠሩት እግዚአብሔርን ለማመስገን ነው። ስለዚህ የቅዱሳን መላእክት ዋናው ስራቸው ምን ይመስላል? እግዚአብሔርን እያመሰገኑ መኖር ነው። ግልጽ ነው። ስለዚህ የመላእክት ተቀዳሚ ተልእኳቸው ወይም ተቀዳሚ ተግባራቸው ዋናው ስራቸው እግዚአብሔርን ማመስገን ነው። መጽሐፍ ቅዱስ ላይ በብዙ ቦታ ይሄ ተጠቅሷል። ስለዚህ ምስጋና ነው የመጀመሪያው ስራቸው። ይሄ ምስጋና ሲሆን በዋናነት የተለያየ ተልእኮ ግን ሊኖራቸው ይችላል። ለምሳሌ ያክል ከመላእክት ወገን የእግዚአብሔርን መንበር ወይም የእግዚአብሔርን ዙፋን የሚይዙ የእግዚአብሔርን ዙፋን የሚሸከሙ መላእክት አሉ። ያሁን አንዱ ተልእኮ ነው። እነዚህ ኪሩቤል ይባላሉ። የእግዚአብሔርን መንበር የሚይዙ መላእክት ኪሩቤል ይባላሉ። ለምሳሌ ሌላ ደግሞ ከመላእክት ወገን ሱራፌል የሚባሉ መላእክት አሉ። እነዚህ ደግሞ የእግዚአብሔርን መንበር ማይጠንት ይዘው ማይጠንት ታውቅ የለ ቤተክርስቲያን አባቶች ዕጣን የሚያጥኑበት እነዚህ መላእክት ደግሞ የእግዚአብሔርን መንበር 24 ናቸው የሚያጥኑ በእግዚአብሔር ፊት ደግሞ የሚቆሙ
መንበሩን የሚያጥኑ ናቸው። እነዚህ ደግሞ መላእክት ሱራፌል ይባላሉ። ስለዚህ አሁን መንበሩን የሚሸከሙ አሉ። ካህናተ ሰማይ በሰማይ ያሉ ካህናት ይባላሉ እነዚህ ሱራፌል። ሌሎች ደግሞ አሉ ፍጥረታትን ሁሉ ደግሞ የሚጠብቁ መላእክት አሉ። እግዚአብሔር ፍጥረቱን ሁሉ በቅዱሳን መላእክት ያስጠብቃል። አሁን አንተን የሚጠብቁ መላእክት አሉ፣ እኔን የሚጠብቁ መላእክት አሉ፣ አንየን የሚጠብቁ መላእክት አሉ። መጽሐፍ ቅዱስ ከመላእክቶቻቸው አንዱን እንዳትንቁ ዘውትር በእግዚአብሔር ፊት የአባቴን ፊት ያያሉ እላችኋለሁ ይላል። የሚጠብቁን መላእክት አሉ። ስለዚህ ፍጥረታትን ያስጠብቃል እግዚአብሔር። ነፋስን ያስጠብቃል እግዚአብሔር፣ ፀሐይን ያስጠብቃል እግዚአብሔር። በቅዱሳን መላእክት ይሄንን ሁሉ ያደርጋል እግዚአብሔር። ስለዚህ ብዙ ናቸው። ልክ እንደዛው ደግሞ ብዙ ተግባርና ብዙ ተልእኮ አላቸው። ይኸውልህ መልእክትን፣ የምስራችን፣ በረከትን ወደ ሰው ልጆች ይዘው የሚመጡ መላእክት አሉ። ለምሳሌ ቅዱስ ገብርኤል የተወደደች እናታችን እመቤታችን ቅድስት ድንግል ማርያምን ሊያበስራት እንደተላከው ማለት ነው አብሳሬ መልአክ አለ። ደግሞ ምሕረት የሚለምን ደግሞ ቅዱስ ሚካኤል ደግሞ አለ አይደል? የሰው ልጆችን ሁሉ ልመናና ጸሎት ደግሞ የሚያቀርብ የሚያሳርግ የምህረት መልአክ ለቅዱስ ሚካኤል ምህረት መለመን ተሰጠው ተብሎ በቅዳሴ ደግሞ ምህረትን የሚለምኑ ደግሞ አሉ። ለቁጣ ደግሞ የሚላኩ አሉ። ኪሩቤል ግን እንዴት የእግዚአብሔርን ዙፋን ይሸከማሉ? ጥሩ ጥያቄ ነው። እግዚአብሔር በሚያው ፈጣሪ በሚያውቀው አሁን ለቃል ንግግር ይይዛሉ ይሸከማሉ አለ እንጂ የሚይዛቸው የሚሸከማቸው ራሱ እግዚአብሔር ነው። ምሳሌ ልስጥ። ለምሳሌ አሁን ጫማዬ እኔን ይሸከመኛል ወይስ እኔ ጫማዬን ይሸከመዋለሁ? እኔ ጫማዬን የምሸከመው አይደለ? ልክ እንደዛ ማለት ነው። ገብተዋል ዘድንግልሻ? ኪሩቤል በብዛት ስንት ናቸው? 4 ናቸው። 4? አዎ። ገጸ ላሃም፣ ገጸ ንስር፣ ገጸ አንበሳ እና ገጸ ሰብ። አታስታውስም? ታስታውሳለህ። ተምረሃል እኮ ሰንበት ትምህርት ቤት አውቀህ ነው የምትጠይቀኝ አይደል? ግልጽ ነው። ገብቷል። የላም ከዛ ደግሞ የሰው ከዛ ደግሞ የንስር ከዛ ደግሞ የአንበሳ ምልክት ኖሮባቸው የሥላሴ ስዕል ሲሳል የምታያቸው 4ቱ ማለት ነው። እነዚህ የኪሩቤልን መላእክት እንድናስታውስ እንድናስባቸው ተደርገው የተሳሉ ስዕላት ናቸው። ግልጽ ነው። ስለዚህ የተለያየ ተልእኮ አላቸው። እኛን ይጠብቁናል፣ ያማልዱናል፣ ከሰይጣን ይከላከሉልናል፣ ይዋጉልናል። ይሄ በመጽሐፍ ቅዱስ በብዙ ቦታ ተጽፎ የሚገኝ ነው። ስለዚህ ብዙ እንደመሆናቸው ተልኳቸውም ወይም አገልግሎታቸው ደግሞ ብዙ ነው። ያመሰግናሉ፣ ይዘምራሉ። እረፍታቸው ምስጋናቸው እረፍታቸው ይላል የቤተ ክርስቲያናችን መጽሐፍና ዋና ስራቸው ማመስገን ነው። ከዚያ ኪሩቤል ግን በስዕል ሲሳሉ በጣም ብዙ ተደርገው ይሳላሉ። ሱራፌልም በጣም ብዙ ተደርገው ይሳላሉ። ለምን? አይ ምናልባት እንግዲህ አንተ ያየኸው ስዕል ምን እንደሆነ አላየሁትም። ግን ኪሩቤል ሲሳሉ አሁን የነገርኩህ ገጸ ንስር፣ ገጸ ላም፣ ገጸ ሰብና ገጸ አንበሳ ነው። እነዚህም በጣም ብዙ ምስጢርና ምሳሌ አላቸው። ካህናት አቀድም ያልኩ ሱራፌል ደግሞ ካህናተ ሰማይ ደግሞ 24 ናቸው። ከዚህ ውጭ አይሳልም። ሌሎች ግን ብዙ መላእክት ብታይ ለምሳሌ ክንፍ ያላቸው ሕፃናት የሚመስሉ ተስሎ ምናልባት አይተህ ከሆነ እነሱ ቅድም ያልካቸው በጣም ብዙ የሚሆኑ መላእክት በዙሪያችን ስላሉ እነሱን ለመግለጽ ተደርገው የተሳሉ ናቸው እንጂ ሁሉም ኪሩቤል እንጂ ሁሉም ሱራፌል አይደሉም። ግልጽ ነው።